አንድ ቁጥር ነው የቀረች 80 ቁጥር ከወጣች ለ50 ሺህ ብር ነው የምበለው እያለ ድምፁን ከፍ አድርጎ በሚናገርበት ሰዓት ጓደኛው በመገረም እሱን ያየዋል። ኡፍ አለመለሰ። ይህም አልበቃ ብሎ አንድ ስልኩ ነበረች እሷንም ለመሸጥ እየተጣደፈ ይሄዳል። ስልኩንም ይዞ በደረሰ ወቅት ይህን ስልክ ትገዛኛለህ አለው። ልጁም ስልኩን ተቀበለና እየከፋፈተ አገለባብጦ ስልኳን አያት። በደንብ ካየ ከጨረሰ በኋላ የተወሰነ ብር አውጥቶ እሺ እንካ ምናምን አለ። ለመደራደርም ልጁ አልበቃም። ዝም ብለው ስልኩን አስረክቡ ሄዳ ሆነ የለመደ ሱሱን ለመጋራት። ሳይመሽ እንድነቃ ደጋግማ ጓደኛው ተቀምጦበት ወደ ነበረው ቦታ ሄደ። ሰላም አለው። አንዴ ስልክ ታስደውለኛለህ ብሎ ጠየቀው። ጓደኛውም እሺ አለና ስልኩን አውጥቶ ሰጠው። የለመደበት ሱሱን ለመጫወት ነው። እሱ ግን ገባ ተሎጠሎ አለና ዲፖዚት አደረገና መጫወት ጀመረ። አንድ ቁጥር ነው የቀረችኝ ይላል። አሁንም አንድ ቁጥር ናት የቀረችኝ ይላል። ጓደኛው ግን ደንገጥ ብሎ አሁንም ያየዋል። ይሄ ልጅ አይተውም እንዴ እያለ ራሱን 10 ጊዜ ያሻሻል። አልቻለም። አሁንም ድጋሚ ሞከረ። ባለ በሌለው ብሩ እየሄደ የስልኩን ብር ተበላው፣ ጨረሰ። ስልኩን አሳለፈና ሰጠው። ከዚህ በኋላ እናንተ ጓደኝነት እዚህ ጋር ያበቃል አለው። እንዴ እንደዚህ ነው እንዴ? አዎ እሺ ችግር የለውም አለና ተነስቶ ይሄዳል። እስትንፋሴ ጋሺ ቡላ ያለ አለው። ሲለው የሚበላ ነገር አለ ሂድ ወደዛ ውጣ አልሆ አይደል እንዴ አለና ካረረው። ሁሉንም ያለውንም ሰውንም ገንዘቡን ካጣ በኋላ ግንቡ ስር ተደግፎ ይሄን የማይረባ ሲጋራው ማጨስ ጀመረ።